ብዙ ጊዜ ቤት አሉልም በቻልኩት አቅም like 11 ሰዓት መነሳት እወዳለሁ ደስ ይለኛል ይሄ በጠዋት ቀን መጀመር ደስ ይለኛል ግን ያው አርፍጄ ከተነሳሁኝና እንደተነሳሁኝ ስቶል ማረክ ከሆነ ተኝቼ ተጋደም ይውላለሁ አንዴ ከጀመርኩ ላልወጣ እችላለሁ ኢቭን በጣም ብዙ ስራ ቢኖረኝ ራሱ በቃ ሉል እችላለሁኝ ሶ በቻልኩት አቅም this days እንደውም ስልኬን እዚህ ጋር ነው የምሰካው በቃ አጠገቤ እንኳን ላለማድረግ ነው የምሞክረው እንደተነሳሁኝ ላለመንካት ማለት ነው ከዛ ጠዋት ተነስቼ ጸሎቴን አድርጌ ፊቴን ታጥቤ አልጋዬን አንጥፌ እወጣለሁኝ ከዛ ወጥቼ ስራዬ ላይ ነው አብዛኛው ጊዜ ማሳልፈው ያው ስራዬ ዲፔንድስ በየቀኑ ተመሳሳይ ቦታ ላይ ላልውል እችላለሁኝ ያው አሁን ደግሞ ኦልሞስት ኮፊ ሾፕ ከፍቻለሁ አሁን ኮፊ ሾፕ ላይ ቀረጻ ሲኖረኝም ቀረጻ ላይ ኢፖክሲው ጋም ሲሆን ኢፖክሲው ጋር ሶ የተለያየ ቦታ ላይ ልውል እችላለሁ ሰው ወጣው ስራ ብቻም ሄደው የቤት ሰው አይደለሁኝም እቤት ካልኩኝ ዲፕረስድ መሆን አይነት ሰው ነኝ ለአንድ ቀን እቤት ካልኩኝ በቃ ቀኔ ባከነ ምናምን ብዬ በቃ ብግን ስለሙል ሰው ነኝ እዛ ይሄ በቃ ጊዜን ማባከኔ ዲፕረስድ ያደርገኛልና በቻልኩት አቅም ቤት ላለማል ሞክራለሁ ለዛ ነው ስልኬን ላለመንካት የምፈልገው ተወለድኩት እዚሁ አዲስ አበባ እሺ ጉርድ ሾላ የሚባል ሰፈር ነው ተወልጄ ያደግኩት ያሳደገችኝ አያቴና አክስቶቼ የማህበረሰብ ልጅ ነኝ ባጭሩ የተቀባበሉ ነው ያሳደጉኝ እናትና አባት ላይ ሁለቱም አሉ በህይወት ግን ዲቮርስ አድርገዋል ተለያይተዋል እኔ ትንሽ ልጅ እያለሁ ነው የተለያዩት ሞሮፍ ከአባቴ እናት ጋር አባቴ እህቶች ጋር ነው ያደግኩት ካክስትም ካጎትም ከአባትም ከአያትም ከሁሉም ፍቅር ያገኘሁኝ ያደግኩት ከትምህርት ቤት ወደ ቤት ነው ሰፈር ውስጥ ያን ያህል ወጥቼ የምጫወት አይነት ልጅ አልነበርኩኝም ቤት ከመጣሁ በኋላ በቃ ዩኒፎርሜን ቀይሬ መክሰሴን በልቼ የምሰራው ነገር ካለ ሰርቼ ፊልም ነው ማየው ነበር እየሰራሽ አይደል ያኔ ሞር ተርኒንግ ፖይንት 9ኛ ክፍል ይመስለኛል በደንብ የፈነዳሁት ነው ከ9 ሶ ሃይ ስኩል 9ኛ ክፍል ስገባ ክላስ ተቀባባ ነበር ክላስ አስተማሪ ያስተማረ እኔ ሜካፕ ኩል ማስካራ ሊፕስቲክ ምናምን እንቀባ ነበርና በቃ ከፕሪንሲፓሉ ጋር መደባበቅ ነው ሁሌ ሩጫ ነው ከያዘኝ አለቀልኝ ሁሌ ነው የሚይዘኝ ሁሌ ነው አስለቀቀኝ የሚለኝ ሁሌ ነው መፈትገው ቆሜ ከዛ ደግሞ ወደ ቤትም ሲሄድ እንደዛው ነው ቤት ከመግባቴ በፊት ቤት ስለሚቆጥኝ አስለቀቀኝ ነው መጋባው ምናምን እና ማትስ አስተማሪ ነበርና ያስተማረ እኔ ቁጭ ብዬ መስታወት ይቀባባ ነበር ልክ ቤት መቀመጡ ትንሽ ረበሸኝ ለምን እንደሆነ አላውቅም አሰፖይንት ትምህርት የተማርኩኝ አልነበረም የውጭ ፕሮሰሱን ነው እየጠበቅኩኝ የነበረው ስለዚህ ቤት ከመቀመጥ ለምን ተቀጥሬ ቢሆን ለመስራት አልጀምርምና ለምን ከሰው ጋር ይሄ አዳዲስ ኤክስፒሪየንሶች ለምን አላገኝም ብያሰብኩኝ እንዴት እናሰብኩ አላውቅም ጓደኛዬ ነበር 10ኛ ክፍል ውጤት አልመጣለትም ነበርና እሱ ተቀጥሮ እየሰራ የነበረበት የህንዶች ድርጅት ነበረ ወደ ኢንዱስትሪ ፓርክ ውስጥ ወደ ጎሮ ምናምን እዛ አሽተን የሚባል የህንዶች ድርጅት ነበረ እዛ እንደ ዳታ ሪከርደር ሆኜ መስራት ጀመርኩኝ ለ3 ወር ሰራሁኝ እዛ የመጀመሪያ ደሞዝ የነበረው 1500 ብር ነበረ ከዛ እሱን አቋርጬ ደግሞ መኪና ሴልስ ሆኜ ደግሞ ለ3 ወር ያክል ደግሞ ሰራሁኝ ሴልሶች አሉ አይደል እንደዛ ደግሞ እየዞርኩኝ ለ3 ወር ደግሞ ማከፋፈል ጀመርኩኝ ይሄ አሁን የውሃው ሰዓት ላይ ኮሮና የገባበት ሰዓት ነው እሱ ራሱ በጣም ከቤተሰብ ጋር በቃ ኮሮና ነው አርፈሽ ተቀመጪ በሽታ አለ ምናምን እየተባለ ነው በፍጹም ብዬ ነበር ሰራ የነበረውና እሱ ላይ ደግሞ ደሞዜ እጥፍ ሆነ 3000 ብር ነበር ሲከፈለኝ የነበረው 12 እየተማርኩኝ ስቲል ስራ ሰራ ነበር ወዲያው አይደለም የጀመርኩት ግን 12 ክፍል ኮከበ ጽዋ ነበር የተመዘገብኩት ቀበልና ማለት ነው እዛ እየተማርኩኝ ከቀበልና በመገናኛ በመተባበር ጋር ነበር ማልፈውና መተባበር ህንጻ ላይ ከላይ ሁለተኛ ፎቅ ላይ ማቀው ልጅ ነበርና ያለፈኝ ቀና ስል አፏጭታው ነገር ያሳው እየጠሩ አፏጩ እና ቀና ስል እሱ ነው ከዛ አየሁትና ጥሩት ማን ቢያስጠርቸው ምናምን እንደምናም ብሎ መጣታቸው ወርዶ ሰላም አለኝ ከዛ ነው የመክሰሳት ላይ ማት ይጅግሪ ምናምን ብሎኝ ሄድኩና ሲሄድ እነሱ አጠገብ ጅንሳውስ የሚባል ጅንስ የሚሸጥ ቤት ነበር እሺ የዛኔ አባቴ ፊልድ ወጥቶ ነበር ኮንስትራክሽን ላይ ነበር የሚሰራው እዛ ሱሪና መግዛት አልቻለም ምን ብሎኝ ነበር ከአዲስ አበባ ሱሪ ገዝተሽ ትልኪልኛለሽ ከዛ ሱሪውን ገዝቼ ሰጣሁት እሺ አትርፌን ሸጥኩለት ማለት አትርፌ አባስ ላይ ፈርቀስ አራት ሱሪ ነው የፈለገው እሺ የዛኔ አይ ቲንክ 300 ምናምን ብር ነበር ሱሪዎቹ የሀገር ውስጥ ሱሪዎች ናቸውና እዛ ሲሸጥለት ግን አይ ቲንክ 550 አንድ ሱሪ ላይ 200 ላይ እዛ በቃ ከአራቱ ደግሞ አስበው ዓለም ነው እሺ እንደዛ ያደረኩኝ ሸጥኩለት ከዛ ይሄ ነገር ለምን እንደ ስራ ሊዘውም
ብዬ የዛኔ ፎቶ አነሳሁትና ፌስቡክ ማርኬት ላይ ፖስት አደረኩት። ራሱን ያባስኝ ልብስ አይደለም እዛው ሱቅ ሄጄ ኦኬ ሱቅ ያሉት ከእናንተ የወሰድኩኝ ልሽጥ ምናምን ብዬ አናገርኳቸው። ከዛ ተቻለና ይሄ ነገር ለምን አልደጋግመውም ለሌላም ሰው ለምን አልሸጠውም እንዴት ነው ከስተመር ማግኘት የምችለው ብዬ ሳስብ ፎቶ አንስቼው ፌስቡክ ማርኬት ላይ ፖስት አደረኩት። በቃ ከጠበቅኩት በላይ በጣም ብዙ ሰው ዲም አደረገልኝ። ከለር ሳይዝ ምናምን እያለ በጣም ብዙ ሰው ቴክስት አደረገልኝ። ከዛ ስልኬን ይዤ ሄዳለሁ ትምህርት ቤት። በመቀባባቱ ፋንታ አሁን ስራ ላይ ነን። ወደ ቢዝነስ አስተማሪ ያስተማረኝ ይጽፋልኝ። ምንድነው የምጽፈው? የት ሰፈር ሜክሲኮ ከሆነ ሜክሲኮ ምን አይነት ከለር ሳይዝ ብዛት እነዚህ ነገሮች ጽፍና ዴሊቨር አደርጋለሁ ከክላስ ወጣ ማለት ነው። ከተለያየ ቦታ ቦሌ ሜክሲኮ ፒያሳ በጣም ብዙ ሰው ነው ያዘኝ የነበረው። ከዛ አንዱ ይወስደና ደግሞ ያው ፌር ፕራይስም ስለሆነ በጣም ብዙ ሰው ነበር የሚፈልገው። ማተርፍ አይ ቲንክ 140 ምናምን ካንድ ልብስ ግን እንደዛም ሆኖ ስሩ ታይም በቃ በሳምንት 15000 ብር ምናምን እንደዛ መስራት ጀመርኩኝ። ከዛ እንደዛ እየሰራሁኝ ቆይቼ 12 ክፍል ኦሬዲ ጨረስን ክላስ። ከዛ ትዝ ሲለኝ አዲስ አመት እየመጣ ነው። አዲስ አመት ላይ ምን ሊሸጥልኝ ይችላል ምናምን ብዬ ሳስብ ዶሮ ይሸጣል። ለምን ዶሮ አምጥቼ አልሸጥም ምናምን ብዬ ዶሮ መፈለግ ጀመርኩኝ። እዚሁ አዲስ አበባ ላይ የሚያረባ አንድ ልጅ ነበረ። እሱ ጋር ደውዬለት እንደዚህ ዶሮ መሸጥ ፈልጌ ነበር ለአዲስ አመት ተረክቤና አለ ወይ እጅህ ላይ ምናምን ብዬ ስጠይቀው አይ እኔ እንቁላል ጥሩ ናቸው ግን ደብረዘይት አሉ እና ለዶሮቹ የመድኃኒት ላመጣ ደብረዘይት ስለሚሄድ ከፈለግሽ አብረን መሄድ እንችላለን አለ። ኦኬ እሺ ብዬ ዛኔ ኢቨን የትራንስፖርቲንግ ብር ራሱ ጨርሻለሁ። የሚገርምሽ ነገር በዛች ጊዜ ውስጥ ማለት ነው የትራንስፖርት ብር ከአያቴ 200 ነው 300 ብር ተበድሬ ነው ደብረዘይት የሄድኩት። ዶሮቹን ደግሞ ሽጠሽ ለመመለስ ነው አይደለም ሄጄማ ዶሮቹን ለማየት ነው እንጂ አይቼ ከዛ ባይሱዙ ተጭኖ ይመጣሉ ወደ አዲስ አበባ። እዚህ ነው የሚሸጥ። ጥሩ ዶሮ ለማግኘት 3 ቀን ምናምን ተመላለስኩኝ። ፋይናሊ ተገኘ። እኔ ብቻ አልነበርኩም ያን ዶሮ ልገዛ ነበርኩት። እኔ ከኔ ከደረስኩኝ በኋላ ሌሎች ሰዎች መጡ ከኔ ቀጥሉና በቃ ውድድር ሆነ ከነሱ ጋር እኛን ወሰደው እሷ ትወሰደው በሚል ማለት ነው። ገዢው ኦሬዲ እሷ ቀድማለች። ዛሬ ቀብድ ካስገባሽ ላንቺ ድሉ ሰጥቻለሁ። ዛሬ ቀብድ ካላስገባሽ ደግሞ ለነሱ ሸጥላቸዋለሁ አለኝ። ችግር የለውም እንደገባሁኝ አዲስ አበባ አስገባልሃለሁ ምናምን አልኩት። ጄሊ ብር የለኝም ኬት ነው ማውጣት አላውቅም። እሺ ችግር የለውም አስገባልሃለሁ ምናምን አልኩት። ከዛ ወደ አዲስ አበባ እየተመለስኩኝ ለአባቴ ደወልኩለት። እንደዚህ ዶሮ ላመጣና ልሸጥ ነው እና ብር አበድረኝ አልኩት። የምን ዶሮ ነው ያምሻል አለኝ። እንዴ ብትከስሪስ ዶሮ በሽታ አይችሉም እና አንዱ ከታመመ ሁሉንም ነው ይዞ ገደል የሚገባው እና ከሞቱብሽ ነው ምን አይነት ቀልድ የምትቀልጁ ምናምን አለኝ። አይ አይሞቱም አምጥቼ እንሽጥ አለብኝ። አነጋግረኝ የመጣሁት አስገባልኝ። ስንት ብር ኦሬዲ የዶሮቹ ብቻ ራሱ የመጣው 116000 ብር ነው። ብዙ ዶሮ። ከዛ ሰውየው እንደወልኩለትና 10000 ብር ይበቃል ለቀብድ ችግር የለውም ስትመጪ ልትወስጃቸው ስትመጪ ቀርቦ ታስገቢያለሽ አለ። 10000 ብር አስገባልኝ አልኩት። ከዛ 10000 ብር ላከልኝ። እሱን 10000 ብር ለሰውየው ቀብድ ከፈልኩኝ ማለት ነው። ዶሮዎቹ ኦሬዲ ተይዘዋል ሪዘርቭ ናቸው። ከዛ በኋላ ደግሞ አይሱዙ መፈለግ አለ። አይሱዙ ፈልጌ ምናምን አገኘሁኝ። ቅዳሜ ቀን ነበር አዲስ አመት መስከረም 1 ቅዳሜ ቀን ነበር። እዛ ሐሙስና አርብ ኢቭን ቅዳሜንም ጨምሮ ሸጥኩኝ ዶሮ የባህሉን ቀን ማለት ነው። አልጨረስኳቸውም። ያመጣኋቸው ዶሮች አለመጨረስ ብቻ ሳይሆን ስንት ዶሮ ናቸው መሰለህ? አጠቃላይ 600 ምናምን ዶሮች 600 ዶሮ ማይ ጋድ 400 ምናምኖቹን ከደብረ ዘይት 100 ምናምኖቹን ደግሞ ከለገዳዲ ከዛ ነበር ያመጣኋቸው። ባልጨምር ጥሩ ነበር። መጨመሬ ትንሽ ጉዳይ የጨመርኳቸውም ዶሮች ጥሩ አልነበሩም ከለገዳዲ ያመጣኋቸው። ፕላስ ደግሞ በዙ ሐሙስ በጠዋት ሄደን ባይሱ ጭነን መጣን። የተወሰኑትን ጭኖ መምጣቱ ራሱ በጣም ስትራግል ነበረው። ክረምት ማለት ይሄ መስከረም ላይ ገና ዝናብ አጉኔ ላይ አይወጣም አይደለ? በዝናብ ነው እየጫኑ የነበረው። ከዛ ደግሞ ያደላላው አብሮኝ መጥቶ እዚህ ሊሸጥ ነበር አብሮኝ ተነጋገርነውና በቃ እሱ እንደሚያውቅ ምናምን ነው የማውቀው ስለ ዶሮ። አይሱዙ ይችላል 400 ምናምን ዶሮዎች ይጫኑ ሲለኝ እሺ በቃ ይጫኑ ምናምን አልኩት። ከዛ ተጭነው የምሳሌ ታፈኑ ዶሮቹ ላይ ብላችሁ ላይ ተደራረቡ ሊሞቱ ማለት እኔ ዶሮ ፌንት እንደሚነቅል ራሱ አውቁት የዛንቀን ከዛ ደንግጠን እሱ በቃ ሲጋራውን ይዞ ወደዛ ሄዷል ያደስ ምናምን አላያቸውም። እኔና ልጅቷ ከነሱ ሳይድ ቆመን እየጻፍን ነው ቁጥር ምናምን። ከዛ በጣም የሚያስደነግጥ ነበር። ብቻ መጨረሻ ላይ እኔም ሳልቀር እስክሪብቶና ወረቀቴን ጥዬ ይዘናቸው እያወረድን ማለት ጀመርን እና ስናስቀምጣቸው የሆነ እንዴት ነው እንደተቀሰቀሰ ሰው ብድግ ምናምን እያሉ ይቆማሉ ማለት ነው። እንደዛ ሆኖ ግማሾቹን ዶሮች ብቻ ነው ጭነን የመጣ ነው። ሐሙስ እነሱን ሸጥን። አላለቁም። እላዩ ላይ ደርበን አርብ ጭነን መጣን። አርብ ሸጥን።
አላለቀም። ቅዳሜ ደግሞ የበዓሉ ቀን ደግሞ በፒክአፕ አድርገን ደግሞ ስንሸጠዋለን አላለቀም። ከዛ አያቴ ጋር ኪችን ነበር ይሄ ምጣድ ምናምን ያስቀምጡበት በሉ ምጣዳችሁን አውጡልኝ ምናምን ብያቸው ምጣዳቸውን አስወጥቼ ዶሮዎቹን እዛ አስቀመጥኳቸው። ከዛ በቃ የተወሰኑትን አሮስቶ ምናምን ለሚፈልጉ ሱፐርማርኬቶች ምናምን ለሚያስረክቡ ሰዎች እንደዛ ሰው ፈልጌ ምናምን ሸጥኳቸው። የቀሩትን ደግሞ ለመስቀል እስከ መስቀል ድረስ ቆይተው ለመስቀል ነው የተሸጡት። እና የተሸጡበት ዋጋ ራሱ ያስቃል 60 ብር ምናምን የሸጥኳቸው። ዋናዬን ባይዘው 116,000 ብር ሙሉ ተበድሬ ነው ያመጣሁት ዶሮዎች። በቃ ብድሬን አትሊስት መመለስ እንደምችል ሳረጋግጥ መጨረሻ ላይ በቃ ይውጡልኝ፣ ይሄ መኖ አለ ማስቀመጫ ቦታ አለ ኩሳቸው በጣም ነው የሚያስጠላውና በቃ አትሊስት ይውጡልኝ ይለቁልኝ ምናምን ብዬ በ60 ብር በ50 ብር እንደዛ ነው ያለቁት ዶሮዎች። እሱን ከቤተሰብ ትራንስፖርት ምናምን እያልክ መቀበል ስትጀምር በፊት ላይ ካለች ነገር ላይ ምንም ትንሽም ነገር ብትሆን ማድረግ ጀምሬ ነበረ። ሌላው ቢቀር ምንም ባላደርግ እንኳን ከነሱ የሚወጣውን ወጪ መቀነስ ችያለሁኝና ከዛ ሁላ ነገር በኋላ እንደገና ወደ ኋላ ተመልሼ እነሱን የትራንስፖርት ስጡኝ ታክሲ ስጡኝ ማለቱ ትንሽ ኮምፈርት አልሰጠኝምና ቤት ውስጥ አንዳንድ ኢሹዎች ነበሩ። እንደዚያ ነገር ሀፕን ሲያደርግ በቃ ለምን ተከራይቼ አልወጣም? ለእኔ ትልቅ ኦፖርቹኒቲ ነው፣ ራሴን የምችልበት። ሰው ሲቸገር ነው ሞር ራሱን ፑሽ የሚያደርገው። ኮንፈርት ላይ ከሆነ የሚበላው ካልተቸገረ የቤት ኪራዩን ካልተቸገረ ለመስራት አይነሳሳም ያን ያህል። እኔ ምንም ብር ሳይኖረኝ ነው ቤት ለመከራየት የወጣሁት። ተበድሬ ነው ኢቭን የቤት ኪራይ የከፈልኩት የመጀመሪያው። በእውነት ስወጣ ኢቭን ምንም ነገር አልነበረኝም። የቤቱን ፍራሽ ቤት የምተኛበት የነበረው ፍራሽ ነው ይዤ የወጣሁት። ጀመርኩኝ። እናቴ የአበሻ ልብስ ነበር የምትሰራው ጎንደር ነው። በቃ ከሷ ጋር እያወራን በስልክ በቃ ምን እንደምሰራ ግራ ገብቶኛል፣ ምን ልስራ ምናምን። ለምን የአበሻ ቀሚስን እየላኩልሽ ለምን እዛ በኦንላይን አትሰሪም ልክ እንደ ጅንሱ ምናምን አለችኝ። ከዛ እኔ ደግሞ ትንሽ ነገር አልወድም። በቃ የሆነ ነገር ከጀመርኩ በትልቁ ነው አይምሮ የሚያስበውና አይ ለምን በኦንላይን ሱቅ ከፍታለሁኝ ምናምን አልኳት። ከዛ በምንሽ ነው የምትከፍቺው ማለት እንጃ አላውቅም ብቻ ከፍታለሁኝ ሱቅ እና ሱቅ ከፍቼ የአበሻ ልብስ ሰራለሁኝ አልኳት። ስለ አበሻ ልብስ ምንም አይነት እውቀቱ የለኝም። ከዛ ግን እኔ በምናምን ያለው አንድ ሰው ካመነ ማድረግ ይችላል ብዬ የማስብ ሰው ነኝ እና አንድ ሰው አቴንሽኑን አንድ ነገር ላይ ፍሮም ስክራች እንዳልኩ ከዛኔ ምንም ካሽ የለኝም። ኢቭን የቤት ኪራይ እንኳን ተከራይቼ ስወጣ ተበድሬ ነው የወጣሁት። ከዛ ሞቲቬሽን እና ምን ሊሉኝ ይችላሉ እንግዲህ እጽፍ ነበር። ሎቲ ነበረ ስሙ። አሁን የኮፊ ሾፑም ሎቲ ነው ስሙ። ያኔ ነው እንደዛ ያሰብሽ? ሎቲ ክሎዜት ነበር ስሙ የባህል ልብሱ ማለት ነው። አሁን ካፌው ላይ የሚመጣው እዛ ክሎዜት ላይ ነበረው ስም ነው። ሎቲ ክሎዜት ከፍቻለሁኝ። ለመክፈት የሚያስፈልገኝን 500,000 ብር አግኝቻለሁ እያልኩኝ ነበረ። አላገኘሁኝም፣ ብሩም የለም። ግን በቃ የአበሻ ልብስ ቤቴን ለመክፈት የሚያስፈልገኝን 500,000 ብር አግኝቻለሁ ያልኩ ጽፈዋለሁ። ደጋግሜ ነው የምጽፈው። ላይክ በቀን 100 ጊዜ ምናምን ልጽፈው እችላለሁ። ደጋግሜ ላነበው እችላለሁ ምናምን። ከዛ የምር ይሰራል። ግን ባይዘይ እውነት ይሰራል። ከዛ የሆነ ቀን አባቴ ደወለ። እውነት አባቴ ደወለና የሆነ ቦታ ነበረ፣ ጎሮ ቦታ ነበረ። ካርታ ምናምን የለውም ግን አልሸጥም ብሎ ረዥም ጊዜ ተቀምጧል ያ ቦታና ገዢ እኮ አገኘሁኝ ምናምን አለኝ እና ሊሸጥ ነው አለኝ። እሺ እፈልግሃለሁ አልኩት። ከዛ የሆነ ከተሸጠ ምናምን በኋላ ተገናኘን። የአበሻ ልብስ ቤት መክፈት ፈልጋለሁኝ እና 500,000 ብር እንድታበድረኝ ፈልጋለሁ አልኩት። ማለት በፍጹም አለኝ አላበድርሽም። በጣም ተጨቃጨቅን ምናምን አላበድርም አለ። ምክንያቱም አላበድርም ያለው ያው እንዴት ነው የስራ ልምዱ የለሽም፣ ስለ አበሻ ልብስ የምታውቂው ነገር የለም። ከዚህ በፊት ደግሞ ቢዝነስ ላይ ማለት ይሄ እንደዚህ ትልቅ ነገር ከፍቼ አላውቅም እና እንደመጀመሪያ ለሱ በጣም ፍርሃት ይኖረዋል። አንደርስታንድ አደርጋለሁ። ግን በቃ በፍጹም አይሆንም አለ። በቃ ቶ ችግር የለውም እኔ መጻፌን ቀጥላለሁ። ግዴታ እኮ ብሩ ካንተ አይደለም መምጣት የሚጠበቅበት። እኔ እግዚአብሔር ነው የምጠብቀው። በቃ እግዚአብሔር ነው የሚሰጠኝ እጠብቃለሁ። ከየትም ይምጣ ቶ በቃ ምናምን አልኩት። ለካ በዛ መሀል እናቴ ደውላለት ምናምን በቃ አበድራት እና ሰርተን እንከፍልሃለን ምናምን አለችው። ከዛ ፋይናሊ ሻለ። የዛኔ ገና ብሩም ሳይመጣ እንደሚሸጥም ሳይላቅ ገርም ነገር ለደላሎች ነገር ይጨርሻለሁ። እኔ ቤት ሲባል እየሄድኩኝ ቤት አያለሁኝ ማለት አሁን ለምሳሌ 22 ጋር አለ ምናምን ብለው ደላላዎች ሲደውሉልኝ ብሩ ሳይመጣ ቤቱ ሳይሸጥ ሄጃይ ነበር። ሄጃይና ኦኬ ይሄ ነገር ተጣማል፣ ይሄን ነገር እንደዚህ ሆኗል፣ በቃ ደስ ያላለኝ ቤት ከሆነ ነገራቸው መለሳለሁ። በዛ መሀል ነው አባቴ እንደዚህ እየፈለኩኝ ቤት እያየሁኝ ነው ተሽጧል ምናምን ብሎ ይደወለልኝ ማለት ነው።
ከዛ እሺ ብዬ መጨረሻ ላይ ብቻ ከእናቴ ጋር አወሩና መጨረሻ ላይ 500,000 ብር አበደረኝ። እዛ ቤቱን ተከራየሁኝ። ከዛ ሽሮ ሜዳ ሄጄ ጨርቆች ምናምን ይሄ ጥበቦችን ምናምን ገዛዛው። ከዛ ብቻ ይሄ በቃ ተጀመረ ስራው። ግን የዛኔ ስጀምረው መነን ጨርቅ ምን እንደሆነ ራሱ አላውቀው፣ እንዴት እንደሚሰፋ አላውቅም፣ ስራው እንዴት እንደሚሰራ አላውቅም። ቲክቶክ ነበረኝ የዛኔ ግን ገና 10,000 ፎሎወር ምናምን ራሱ ይሞላ አይመስለኝም። እና ደግሞ የሶሻል ሚዲያ ማርኬቲንጉ የዛኔ በደንብ አልተረዳሁትም፣ አልገባኝም። እና በደንብ ፕሮሞት ባደረገው ጥሩ ነበር፣ ያግዘኝ ነበረ። ፕሮሞትም አላደረኩትም። ብቻ ወኪንግ ከስተመር እየጠበቅኩኝ 4 ወር ያክል ከቆየሁኝ በኋላ ከሰርኩኝ ማለት ነው። እና የቀጣዩን ወራቶች መክፈል የቀጣዩን 3 ወር መክፈል አቃተኝ። የአራተኛውንም ወር እንዴት ነው የቆየሁት? መጀመሪያ ላይ ስገባ የ3 ወር የቤት ኪራይና የ1 ወር ተቀማጭ ነው የከፈልኩት። የ1 ወር ተቀማጩ እነሱ ጋር ስለሆነ ለቀጣዩ 3 ወር ብር እየፈለኩኝ ኦልሞስት 4 ወር ነገር ሞላኝ ማለት ነው። እዛ በቃ መልቀቅ እንዳለብኝ ተሰማኝ። እቃዎቼ እንዳለ ሰብስቤ ለቅቄ ወጣሁኝ ማለት ነው። ሰው እቃዎቼን ይዤ አያቴ ቤት አስቀመጥኳቸው። ከሰርኩኝ። ምንድነው እንደፈራው አባቴ